አንዳንዱ ሰው ወጥቶ እዚህ ያው ብዙ ሰው ስላለ ይሄ ክራውድ ስለሚሆን ነው እንጂ እዚህ ጋር መመላለስ ይቻላል። ቀኑን ሙሉ እዚህ ጋር አይደለም፣ ይሄ አይዘጋም። እነዛ ክፍሎች ሙሉ በሙሉ ዝግ ናቸው ቀኑን በሙሉ። እነዚህ ግን ክፍት ናቸው። ስለዚህ አንጻራዊ ነፃነት ያለበት ቦታ መሆኑ ነው እንግዲህ ሸራተን ያሰኘው እንጂ ከዛኛው ክፍል ምንም የተለየ አይደለም። ክፍሎቹ ጥበታቸውና ስፋታቸው ከዛኛው በጣም ምንም የተለየ ነገር የለውም። ሰፋ ይላል። ምርመራው የተለየ እዚህ ጋር ከደረሰ ምርመራ የለም። እዚህ የደረሰ ሰው ምርመራ አይደረግበትም። ድንገት ከሌላ ቦታ ጥቆማ መጥቶብሃል ከተባለ ወይንም ደግሞ የሆነ ሌላ ጥርጣሬ ነገር ካደረባቸው እንደገና ከዚህ ወሰድና ይመለሳል። ከዚህ ወደ ታች መመለስ ማለት እጅግ በጣም የሚያስፈራ ነው። በጣም ከባድ ወደ ሞት የመሄድ ያህል ነው። ከዚህ የሚወሰድ ሰው አንደኛ ሰው እንደሚገበደብ እንደሚገረም አውቆ ነው የሚሄዱ። ላይመለስ ይችላል። ስለዚህ የሚባለው ሸረታ የሚባለው በዚህ ምክንያት ነው ለማለት ነው። እንደውም አንድ ጊዜ እንደሰማነው አንድ ወቅት ታስረው ስለነበረ ቴሌቪዥን አስገብተዋል እዚህ አካባቢ። እኛ የነበርን ጊዜ ቴሌቪዥን እዛች ማለት ነው ትክክል ቴሌቪዥን ነበረች። እዛኛው ቴሌቪዥን የሚባል ነገር የለም፣ ሬዲዮም የለም፣ ቴሌቪዥንም የለም እና ቴሌቪዥን እዛ አካባቢ አለ። እዚህ ጋር ሆኖ መከታተል ይቻላል ማለት ነው። ኢትዮጵያ ቴሌቪዥን ብቻ ነው የሚፈቀደው። ሌሎቹ ምንም አይነት ቻናሎች አይፈቀዱም። ምንም አይነት ማየትም አይቻልም። በቀደመው ጊዜ እዚህ ጋር ከደረሰ በኋላ ሬዲዮ ሙሉ መያዝ ይቻላል። ሬዲዮ በግል አስገብቶ ማዳመጥ ይቻላል። ስለዚህ እዚህ ጋር ሰው እዚኛው ክፍል እዚኛው መምጣት ይችላል። ከዚኛው ወደዛኛው ክፍል መሄድ ይችላል። እዚኛው ታችኛው የነበረ ጊዜ ግን በፍጹም ካሉ ክፍል ወደ ሌላ ክፍል መዘዋወር አይቻልም። ወረቀት መወራወር አይቻልም። ወይም ነገር አይቻልም። ሁሉም ነገር የሚያስፈታ የሚያስገርም ቴሌቪዥን የገባው ያኔ እስር ቤቱ ያን ጊዜ እሳቸው በአንድ ጽሁፋቸው ላይ በተለያዩ ሚዲያዎችም ገልጸዋል። ስሜቱ በሙሉ ኦሮምኛ ተናጋሪ ሆኗል የተባለ ጊዜ እሳቸው በጣም ሲምፐታይዝ ያደረጉ እንደነበረ ነው። ከወጡ በኋላ ትንሽ ሀሳባቸው የቀየሩ ይመስላሉ እንጂ እዚህ የነበሩ ጊዜ ሁኔታዎች ያንን ይመስሉ እንደነበረ በትክክል ይታወቃል። እዚህ ውስጥ የሚመላለሰው እውነት ነው። እኔ ከዛ ክፍል ስለተገኘው አይደለም። በሙሉ 95 በመቶ ኦሮምኛ ተናጋሪ የታሰሩ ሰዎች ስማቸው ግድግዳ ላይ ይጽፋሉ፣ የተለያየ ነገር ግድግዳ ላይ ይጽፋሉ። አሁን ግን አንድ ጽሁፍ የለም። ስናሰማ የነበረው እንደዛ ማስታወሻዎች ቢኖሩ እነማን እዚህ እንደነበሩ ሁሉ ቢታወቅ ጥሩ ነበረ። ያ ቀለም መቀባቱ ትንሽ ይሄ ስሜት ወደ ሙዚየምነት ይቀየራል በተባለ ጊዜ ብዙ ሆነ እንዳይታወቅ ብናውቅም ምንም ዋጋ የለውም። ወንድሞቻችን ናቸው። በአንድ ወቅት የተደረገ ነገር ነው። አስፈላጊ ጄሎ ጋር ጎብኝቶ ነበር እና ልዩነቱ እንግዲህ የጄሎ ጋር እንዳለ እንደመጡ ነው የረከቡትና ምንም ነገር የተበላበት የታሰረበት የታሰሩበት ገመዶች በሙሉ እዛ ነው ያሉት እና እዛ ስትሄድ የነበረውን ስቃይ ፊልም ማድረግ ትችላለህ። ዘመን እንደበቀለ እዛ የነበሩ ሰዎች ናቸው ሰዎች የነበሩት እውነተኛ እዛ የነበረውን ሁኔታ ለመገንዘብና እንዳንድ ደግሞ የሚመጣው ይሄን ትውልድ የሚመጣው ትውልድ የተለያየ የተሻለ ግንዛቤ እንዲያለን የሚያሳይ ነው። ይሄኛው ግን ስዕሎች ተሰቅለው ጽሁፎቹ ተሰርዘው አየር ገብቶለት ምናምን መሆኑ እዚህ የተፈጸመውን ወንጀል ለማድረስ ነው። በነገራችን ላይ ጄሎ ገዴን 10 ዓመት ምናምን ብቻ ነው በዛ አይነት ስራ ላይ የዋለው። ይሄኛው ግን ከደርግ ጊዜ ጀምሮ በዚህኛው መንግስት የቀጠለ ስለነበረ ብዙ ሰዎች ለምሳሌ ስማቸውን ጽፈው የጠፉ ሰዎች ሊኖሩ ይችላሉ። ቤተሰብ እስካሁን የት እንዳሉ ማለት እነኛን ራሱ ለማወቅና ቤተሰብ ህርሙን አውጥቶ
ለመኖር ይረዳው ነበረ። ያንን ማጥፋታቸው ወንጀላቸውን ለመደበቅ ያደረጉ በሆነ በጣም ከተፈጸመው ወንጀል የበለጠ የሚያሳዝነኝ ያ ወንጀል የእነኛ ያ ስቃይ የተጻፈበት ግድግዳ መሰረቱ ትልቅ አደገኛ ወንጀል አለ። በጣም አሳዛቸው ነው። መጨረሻ ላይ እንደተሰማው ጀዋብ መጨረሻ ላይ ጠይቀዋለሁ። አሁን እንግዲህ ምንም የተለየ ብዙም ነገር የለውም። መጀመሪያ እነዚህ ሁለቱም ክፍሎች ሁለቱም ጊዜ ገብቼባቸዋለሁ። ሻወር ቤቱ ብቻ ድረስ ሄደን እዚህ ላይ ምናልባት አንድ ነገር መጥቀስ ቢያስፈልገኝ እዚህ ክፍል በነበርኩበት ጊዜ አንድ ጊዜ አምባሳደር ጥሩነህ ዜና መጥተው አነጋግረው ነበር። በጣም አሳዛኝ ነገር እዚህ መጥተው ያሉትን ነገሮች ሁሉ ነገር ናቸው። እኔ ልብሴን ሁሉ አውልቄ ተዋን እንደበላኝና ሰውነቴ አካሌ እንደሚመስል ማሳየቻቸው በጣም አዝነው ነው። ምክንያቱም ሙሉ በሙሉ ይሄ በተዋን የተወረረና ከምንም መንገድ ሊሞት የማይችል ተዋን የነበረበት ስራ ነው። ስለዚህ ያ ሁኔታ በነበረበት መጥተው ካዩ በኋላ ማታ በዚሁ ቴሌቪዥን ሳዳምጣቸው ሲሰማ ከሌላ አነጋግሬያለሁ በመልካም ሁኔታ አምባሳደር ጥሩነህ ዜና kana fakkaata maakalawiin kun Sharaatan jedhama. Akkuma yeroo dhageessanii ture soba biyya keenyaa kana dukaanaan nyaatamaa bulanii ganama immoo dhufanii qaama isaanii gaafa laalanii deebi'anii galgala oduu irratti haala gaarii irra jiran jedhanii haasa'u isaanii keenya kanaas ምክንያት የመጣ ቴሌቪዥን ነው የነበረ። ከዛ በፊትም ከዛ በኋላም የሰራ አይመስለኝም። እኛ በወቅቱ ግን በተለይ ወጣቶች እዚህ የመጡ ስፖርት እና ምናምን ይመለከቱ ነበርና ካርታ ይጫወታሉ፣ መጽሐፍ ሊያነቡ ይችላል እና አሁን ዋና የምናየው ሽንት ቤቱ ነው። ሽንት ቤት መጸዳጃ ቤቱ እናይና እንግዲህ እንደምትመለከቱት ይሄ ገላ መታጠቢያ ስፍራ ነው። ይሄ መጋረጃ ወደ ታች ይመለስና እዚሁ ገላ መታጠብ ነው። ሁለት ሰው ሶስት ሰው ምንም መደባበቅም የለም፣ ፕራይቬሲም የለም፣ ምንም ነገር የለም። እዚህ ነው የሚታጠቡት። አንዱ እዚህ ጋር ይጸዳዳል፣ ሌላኛው ደግሞ እዚህ ጋር ገላውን ይታጠባል፣ ሌላው ደግሞ እዚህ ጋር ደግሞ ልብሱን ያጥባል፣ የሚጠጣውን ውሃም ከዚሁ ይቀዳል። ይሄ ነው እንግዲህ ህይወት የነበረው። ይሄን ይመስል ነበረ። እዚህ ሽንት ቤቶቹ ምን እንደሚመስሉ ወደዛ በደንብ ማየት ትችላላችሁ። ሽንት ቤቱ በዛን ሰዓት እንግዲህ በመቶዎች የሚቆጠሩ ሰዎች የሚጠቀሙበት ሽንት ቤት ስለሆነ እጅግ በጣም የቆሸሸ Kana balleessine akka carraate kaawwan garuu balleessaniira. እዚህ ጋር ባለሀብት የሚባል ነገር የለም። የተማረ ያልተማረ የለም። ትንሽ ትልቅ የለም። ወጣት ሽማግሌ የለም። ሁሉም ሰው እኩል ነው። እሱን እዚህ ጋር አውልቆ እችን ከሌላ አድርጎ መታጠብ ብቻ ነው። ውሃ መጠጫው ከዚህ ነው የሚቀዳው። ያው ሽንት ቤቱም ሰው የሚቀመጠው እዚህ ነው። ሁሉ ነገር እዚሁ ነው የሚፈጸመው። ያው እጅግ በጣም ሰው በሚበዛበት ሰዓት ወረፋው እዛ ድረስ ቆሞ ተሰልፎ ተነስ እየተባለ
እዚህ ላይ እንግዲህ ተቅማጥ የያዘ ሰው የታመመ ሰው በሽተኛ ሰው ምን ሊሆን እንደሚችል ማሰብ በጣም ቀላል። በነገራችን ላይ ስልክ ትንሽ ስንጠቀም በሰልፍ ነው ተሰልፈን ነው እንጂ ስለማይዳረስ በሰልፍ ነው እና እናፈጥነዋለን ቶሎ ቶሎ ሊቀጥ ሻወር ደግሞ ውሃ አንዳንድ ጊዜ አይወርድ ስለሚችል እየተሻማ ምናምን ነው የሚደርስ ናፕኪን ይሰጣቸዋል። እና እዚህ ሌላ ቅድም ቴሌቪዥን በቂ ያለው ኦሜን ነው ይከፈላል። ኦሜን ነው ስታየው ስለዚህ ይገባል። ሸራተን ሽንት ቤቱ ቆሻሻ ነው። እንደገና መታጠቢያው ሁሉም ነገር እዚህ ነው። ከስሙ ጋር እንዳልኩ ነው። ሸራተን ያው ከሌላ ሰለሞን ስለላና ሶት ያለው እንዴት ነው? ፊሊንጋችን